ሰላም ጤና ይስጥልኝ። የእናት ክለባችን የኩራታችን የታላቁ ማንቸስተር ዩናይትድ ታማኝ ደጋፊዎች በኩራትና በስሜት ወደምትንቀጠቀጠው የዩቲዩብ ቻናላችን እንኳን በሰላም ደህና መጣችሁ። ዛሬ በኦልድ ትራፎርድ በደስታ ልትናወጥ ነው። ያ የታላቅነታችን መንፈስ፣ ያ ክብርን የመመለስ ጉዟችን ዛሬ ሌላ ትልቅ ምዕራፍ ላይም ደርሷል። ሁላችንም የምንወደው በክብር ሜዳው ላይ ደሙን አፍስሶ የሚጫወት በግራ መስመር ላይ እንደ አንበሳ የሚያገሳ አዲስ ጀግና ወደ ቲያትር ኦፍ ድሪምስ ሊመጣ ጥቂት ሰዓታት ብቻ ቀርተውታል። አዎ የዝውውር ገበያውን ያናወጠ የዩናይትድን ደጋፊዎች ልብ በደስታ የሞላ ትልቅ ሰበር ዜና በእጃችን ገብቷል። ይህ ቪዲዮ ዝም ብሎ መረጃ ብቻ አይደለም። የዩናይትድ አዲሱ ታሪክ ሲጻፍ አብረን የምንመሰክርበት ልዩ ቆይታ ነው። ይህንም ቪዲዮ እስከ መጨረሻው ሰከንድ ድረስ መከታተል አለባችሁ። ምክንያቱም ከደቂቃዎች በኋላ የሚፈጸመውን ታሪካዊ ስምምነት፣ የተጫዋቹን የደሞዝ ዝርዝርና የሕክምና ምርመራውን እቅድ አንድ በአንድ እንፈትሻለን። ከመጀመራችን በፊት ግን ዩናይትድ በደማችሁ ውስጥ ካለ፣ የክለቡ ክብር በፍጹም ልባችሁ የሚሰማችሁ ከሆነ አሁኑኑ ቪዲዮ ላይክ በማድረግ ለዓለም ዩናይትድ ምን ያህል ታላቅ እንደሆነ እናሳይ። ለቻናሉ አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ የቤተሰባችን አባል ሁኑ። አሁን ቀጥታ ወደ ዝርዝር መረጃው እናልፋለን። ክቡራትና ክቡራን፣ ጉዳዩ አሁን ታክሶ የሚታለፍ አይደለም። ማንቸስተር ዩናይትድ ጀርመናዊውን የግራ መስመር ተከላካይ ዴቪድ ራውመን ከጀርመኑ ክለብ አርቢ ሌፕዚግ ለማስፈረም የመጨረሻውንና ወሳኙ ምዕራፍ ላይ ደርሷል። ይህ ዝውውር ዝም ብሎ የመጣ አይደለም። ክለባችን በግራ መስመር ላይ የነበረበትን ክፍተት ሙሉ በሙሉ ለመድፈንና ወደ ሻምፒዮንነት ለመመለስ የሚያደርገው ጉዞ የሚያፋጥን ወርቃማ ዝውውር ነው። ዴቪድ ራውም በጀርመን ቡንደስሊጋ እና በዓለም አቀፍ መድረክ ላይ ምን ያህል አስፈሪ ተጫዋች እንደሆነ ሁላችንም የምናውቀው ሀቅ ነው። የእሱ ፍጥነት፣ ሜዳውን የመረዳት ብቃቱና ከሁሉም በላይ ደግሞ ወደፊት እየሄደ የሚሰጣቸው እነዚያ ተከላካዮችን የሚያስጨንቁ ድንቅ ክሮሶች ለዩናይትድ የፊት መስመር አዲስ ሕይወት የሚዘሩ ናቸው። አሁን በደረሰን እጅግ አስተማማኝ መረጃ መሰረት የዩናይትድ የቦርድ አባላትና የዝውውር ቡድኑ ባለፉት ቀናት ሌትና ቀን ሳይተኙ ሲሰሩ ቆይተው አሁን ትልቅ ድል ተቀዳጅተዋል። ድርድሩ ፍጻሜውን ሊያገኝ ጥቂት እርምጃዎች ብቻ ነው የቀሩት። ይህ ስምምነት ለምን በዚህ ፍጥነት ሊጠናቀቅ ቻለ? አወቃቀሩስ ምንድን ነው? አብረን እናያለን። አሁን ደጋፊውን ይበልጥ ወደሚያስደስተውና ወደሚያሞቀው ዝርዝር መረጃ ስናልፍ ማንቸስተር ዩናይትድ ከተጫዋቹ ከራሱ ከዴቪድ ራውም ጋር በግል ጥቅማ ጥቅሞችና በደሞዝ ጉዳይ ላይ ሙሉ በሙሉ ስምምነት ላይ ደርሷል። አዎ ተጫዋቹ የዩናይትድን ማሊያ ለመልበስ በኦልድ ትራፎርድ ሳር ላይ ለመጫወትና ለዚህ ታላቅ ክለብ ታሪክ ለመስራት ፍጹም ፍላጎት እንዳለውም አሳይቷል። በግል ደሞዙ ላይ የተደረገው ድርድር ያለምንም ውጣ ውረድ በሰላም መጠናቀቁ የሚያሳየው ተጫዋቹ ለገንዘብ ብቻ ሳይሆን ለክለቡ ክብርና ለአሰልጣኙ እቅድ ያለውን ትልቅ ክብር ነው። ዴቪድ ራውም በማንቸስተር ዩናይትድ የረጅም ጊዜ ፕሮጀክት ውስጥ ዋናው ሰው ለመሆን ተስማምቷል። የእሱ ፍላጎት የዩናይትድን የግራ መስመር መቆጣጠር ብቻ ሳይሆን ክለቡን ወደ ቀድሞ የክብር ማማው መመለስ ነው። ይህንን ስምምነት ተጫዋቹ አዎ ብሎ ሲቀበለው በልቡ ውስጥ የነበረውን የዩናይትድ ፍቅር ነው ያሳየው። የግል ጥቅማ ጥቅም ጉዳይ ማለቁ ዝውውሩ 90% እንዲጠናቀቅም አድርጎታል። አሁን የቀረው ብቸኛውና የመጨረሻው ስራ የክለቦቹ ስምምነት ነው። ታዲያ አሁን ጉዳዩ የት ላይ ነው ያለው? በአሁኑ ሰዓት ማንቸስተር ዩናይትድ ከአርቢ ሌፕዚግ ጋር ቀጥታ ጥንካሬ የተሞላበት ድርድር እያደረገ ይገኛል። ድርድሩ እጅግ በጣም በጥሩ ሁኔታ ላይ የሚገኝ ሲሆን በሰዓታት ውስጥ ሙሉ በሙሉ ይጠናቀቃል ተብሎም በከፍተኛ እምነት ይጠበቃል። ሁለቱ ክለቦች የመጨረሻዎቹን የክፍያ ሁኔታዎችና የተጨማሪ ክፍያ ዝርዝሮችን እያስተካከሉ ነው። ይህ ድርድር ልክ እንዳለቀ ምንም አይነት ጊዜ አይባክንም። ዴቪድ ራውል በቀጥታ ወደ ማንቸስተር በመብረር የሕክምና ምርመራውን ያደርጋል። እስቲ ያስቡት ደጋፊዎች፣ በደቂቃዎች ወይም በጥቂት ሰዓታት ውስጥ ሄር ዊ ጎ የሚለውን ታዋቂ ቃል እንሰማለን። ተጫዋቹ ካርኒንግተን ገብቶ የሕክምና ምርመራውን አጠናቆ ያንን ውድ ቀይ ማሊያ ለብሶ ፎቶ ሲነሳ፣ ፍርሚያውን ሲያኖር የሚሰማንን ስሜት አስቡት። ይህ ዝውውር የዘንድሮውን የውድድር ዘመን ሙሉ በሙሉ የሚቀይር
ድንቅ ስራ ነው። የማንቸስተር ዩናይትድ ቤተሰቦች ዛሬ ታላቅ ቀን ነው። ዴቪድ ራም ወደ ቲያትር ኦፍ ድሪምስ ሊመጣ የመጨረሻው ሰዓት ላይ ደርሷል። ይህ ተጫዋች በግራ መስመራችን ላይ አዲስ ተስፋ፣ አዲስ ጉልበትና አዲስ ድል ይዞ እንደሚመጣ ምንም ጥርጥር የለውም። አሁን ጥያቄውን ወደ እናንተ ልውሰደው። የዴቪድ ራም ወደ ማንቸስተር ዩናይትድ መምጣት ምን ያህል ያስደስታችኋል? በእርግጥስ የግራ መስመር ችግራችንን ሙሉ በሙሉ ይፈታል ብላችሁ ታምናላችሁ? የእናንተን አስተያየት ለእኔ በጣም ወሳኝ ነው። ስለዚህ አሁኑ ከታች ባለው ኮሜንት መስጫው ላይ ሀሳባችሁን በነፃነት ጻፉልኝ። እያንዳንዱን ኮሜንት አነባለሁ፣ ምላሽም እሰጣለሁ። የዚህን ዝውውር የመጨረሻ ማረጋገጫና ሄር ዊጎ እንደደረሰኝ ወዲያውኑ ይዤላችሁ እመጣለሁ። እሱ እንዳያመልጣችሁ የደውል ምልክቷን ማብራታችሁን እንዳትርሱ። ስለተከታተላችሁን ከልብ አመሰግናለሁ። ዩናይትድ ለዘላለም ይንገስ። ቸር ሰንብቱ። ግሎሪ ግሎሪ ማን ዩናይትድ